ሰላም እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት የሰባተኛ ክፍል የአማርኛ የምዕራፍ 1 ትምህርት ይሆናል ማለት ነው። በዚህ ክፍል ትኩረት የምናደርገው ሰዋሰው ላይ እንዲሁም ለፈተና የሚጠቅሟችሁ ዋና ዋና ፖይንቶች ላይ ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ዩቲዩብ ይህን ቪዲዮ ለብዙዎች እንዳደርሰው ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ትምህርቱ እንሄዳለን። እሺ ከዚህ ከአዛምድ ጥያቄ ነው የምንጀምረው። በአስር ለቀረቡት ከምንባቡ የወጡ ቃላት በለስር ከቀረቡት ተመሳሳይ ፍቺ ጋር አዛምዱ ይለናል። እዚህ ጋር ተመሳሳይ ፍቺ ነው የምናዛምደው። የመጀመሪያው ቀልብ ለሚለው ትኩረት የሚል ይሆናል። መልሳችን ትኩረት ይሆናል ማለት ነው። ሁለተኛ ገጸ በረከት ማለት ስጦታ ማለት ነው። ሀ ይሆናል ማለት ነው። ስርዓት ደንብ ሰ ይሆናል ማለት ነው። ረባዳ ማለት ለዝቅተኛ ቦታ ማለት ነው። ህብረ ቀለም ማለት ሰ የቀለም ውህደት ማለት ነው። ክስተት ሐመርሃ ሁነት ይሄን በዚህ መንገድ እናዛምደዋለን። እሺ ሌላኛው ጽህፈት ነው። ጽህፈት አንቀጽ እናገኛለን። አንቀጽ ሲባል አንድ ዋና ሐሳብ ብቻ የሚያስተላልፍ የድርሰት አነስተኛ ክፍል ነው። አንቀጽ ሲባል አንድ ዋና ሐሳብ ብቻ ነው የሚይዘው። እንዲሁም ደግሞ አንቀጽ አንድ ላይ ተሰባስበው ምን ይመሰርቱልናል? ድርሰትን ይመሰርታሉ። የድርሰት አነስተኛ ክፍሉ አንቀጽ እንለዋለን። አንቀጽ የአረፍተ ነገሮች ድምር ውጤት ነው። ነገር ግን አረፍተ ነገሮቹ ምንድነው? ተመሳሳይ ሐሳብ የያዙ ናቸው ማለት ነው። በአንድ አንቀጽ ውስጥ ሁለት አይነት አረፍተ ነገሮች አሉ። የመጀመሪያው ኃይለ ቃል ወይ ደግሞ መንደርደሪያ አረፍተ ነገር ነው። ኃይለ ቃል ወይ ደግሞ መንደርደሪያ አረፍተ ነገር የምንለው የአንቀጹን አጠቃላይ ሐሳብ ጠቅልሎ የሚይዝ ነው ማለት ነው። መዘርዝር ደግሞ በኃይለ ቃሉ ላይ የቀረበውን ሐሳብ ይዘረዝራል፣ ያብራራል፣ መረጃ ያቀርባል ማለት ነው። እሺ ለምሳሌ እዚህ ጋር የምታዩት ጽሑፍ ዋና ኃይለ ቃሉ የሚገኘው መጀመሪያ ላይ እዚህ ጋር ተሰምሮበታል። ብቸኝነት ጣጣው ብዙ ነው የሚለው ነው ዋና ቃሉ ማለት ነው። ወይ ደግሞ መንደርደሪያ አረፍተ ነገሩ ወይም ኃይለ ቃል ይባላል። ከዚህ በኋላ የሚመጣው ምንድነው? ይሄንን የሚያብራራ የሚዘረዝር ይሆናል ማለት ነው። እሺ ሌላኛው የአንቀጽ ቅርጽ ነው። የአንቀጽ ቅርጽ የሚወሰነው ኃይለ ቃሉ በሚገኝበት ቦታ ነው። ለምሳሌ እዚህ ጋር ተመልከቱት። እዚህ ጋር ይሄንን ቅርጽ የሚይዘው እዚህ ጋር የምናየውን ቅርጽ የሚይዘው ኃይለ ቃሉ መጀመሪያ ላይ ሲገኝ ነው ማለት ነው። ይሄኛውን ቅርጽ ደግሞ የሚኖረው ኃይለ ቃሉ የቱ ጋር ሲገኝ ነው? መሃል ላይ በሚገኝበት ሰዓት ነው። እሺ ኃይለ ቃሉ መጨረሻ ላይ በሚገኝበት ሰዓት ደግሞ ይሄን እዚህ ጋር የምናየውን ቅርጽ ይመስላል ማለት ነው። ሌላኛው ኃይለ ቃሉ መጀመሪያና መጨረሻ ላይ የሚገኝ ከሆነ ቅርጹ ይሄንን ይመስላል ማለት ነው። እነዚህን ቅርጾች መያዝ ይኖርብናል። የአንቀጽ ቅርጽ የሚመሰረተው በኃይለ ቃሉ ይሆናል ማለት ነው። እሺ እዚህ ጋር የመጀመሪያው ከላይ በቀረበው ማስታወሻ መሰረት ከላይ በተማራችሁት መሰረት የቀረበላችሁ ቢጋር በመከተል እዚህ ጋር ቢጋር ተቀምጦልናል። ቱሪዝም በሚለው ርዕስ ሁለት አንቀጽ ጻፉ ይለናል። ሁለት አንቀጽ እንጽፋለን ማለት ነው። እሺ እዚህ ጋር እንደምታዩት ሁለት አንቀጽ አለ ስለ ቱሪዝም ማለት ነው። እዛ ጋር የተቀመጠው ቢጋር ተጠቅመን ይሄኛው አንድ አንቀጽ ነው፣ ይሄኛው ደግሞ ሌላ አንቀጽ ነው። እዚህ ጋር እናንተ ይሄንን ማንበብ ትችላላችሁ ቪዲዮን ፓውዝ በማድረግ። እዚህ ጋር ሁለት አንቀጾችን ሰርተናል ማለት ነው። እሺ ከዚህ ቀጥሎ ተዘውታሪ ቃላት የምንላቸው ምንድናቸው? መጀመሪያ ቃል ሲባል በስርዓት የተሰደረ በስርዓቱ በቅደም ተከተል የተቀመጠ የፊደል ስብስብ ነው ማለት ነው። ፊደላቶች በስርዓቱ ተሰድረው ትርጉም እንዲሰጡ ተደርገው በቅደም ተከተል ተቀምጠው ተሰብስበው ምን ይሰጡናል? ቃል ይሰጡናል። ቃላቶችን በሁለት እንከፍላለን። ተዘውታሪና ያልተዘወተሩ ወይ ደግሞ አዳዲስ ቃል ብለን ማለት ነው። ተዘውታሪ ቃል የምንላቸው በእለት ተዕለት ኑሯችን በተደጋጋሚ የምንጠቀማቸው ቃላቶች ከሆኑ ነው። ለምሳሌ በላ፣ ልብስ፣ ምግብ
እነዚህም በተደጋጋሚ እንጠቀማለንና ተዘውታሪ ቃላት እንላቸዋለን። ያልተዘወተሩ ቃላት የምንላቸው ግን በእለት ተዕለት ኑሯችን ውስጥ አንዳንድ ጊዜ ነው የምንጠቀማቸው ማለት ነው እና እንግዳ የሆኑ ቃላቶች ናቸው። ለምሳሌ ተግዳሮት፣ ጥቁር እንግዳ እነዚህ ያልተዘወተሩ ቃላቶች ናቸው። እዚህ ጋር ከዚህ በታች በቀረቡት አረፍተ ነገሮች ውስጥ የሚገኙትን ተዘውታሪ ያልሆኑ ቃላት በመለየት ጻፉ ይለናል። እዚህ ጋር አሁን ተዘውታሪ ያልሆኑትን እንለያለን። የኤርሚያስ ሙግት አልቻልኩትም። ተዘውታሪ ያልሆነ የቱ ነው? ሙግት የሚለው ነው ማለት ነው። ለገና ዋዜማ እመጣለሁ ብሎኛል። ስለዚህ እዚህ ጋር ዋዜማ የሚለው ተዘውታሪ ያልሆነ ወይ ደግሞ በብዛት የማንጠቀመው ቃል ነው ማለት ነው። አቶ ሙሳ ሰረክ ወደ መስጊድ ይመላለሳሉ። እዚህ ጋር ይሄ ቃል ተዘውታሪ ያልሆነ ቃል ነው። እዚህ ጋር ደግሞ አዘቦት ቀን እመጣለሁ ብሎ እስካሁን የውሃ ሽታ ሆነ። ይሄ አዘቦት የሚለው ይሄ ተዘውታሪ ያልሆነ ቃል ነው። ገመቹ ኳሱን ወደ ሰማይ አጓናት፣ ወደ ሰማይ መታት ማለት ነው። ይሄም ተዘውታሪ ያልሆነ ቃል ነው ማለት ነው። ወደ ስራ ለመሄድ ስነሳ ጥቁር እንግዳ መጣብኝ። ይሄም ጥቁር እንግዳ የሚለውም ተዘውታሪ ያልሆነ ብዙ ጊዜ የማንጠቀመው ቃል ነው ማለት ነው። እሺ ሌላ ደግሞ ተዘውታሪ ያልሆኑ ቃላትን በመጠቀም ቢያንስ 5 አረፍተ ነገር መስርቱ ይለናል። እሺ ተዘውታሪ ያልሆኑ ቃላትን ተጠቅመን 5 አረፍተ ነገር እንመሰርታለን። እሺ ተዘውታሪ ያልሆኑ ቃላትን በመጠቀም 5 አረፍተ ነገር። እሺ የመጀመሪያ የጥንት ነገስታት ለሀገር ዳር ድንበር ልዩ ትኩረት ይሰጡ ነበር። በዓሉ ሲመጣ መንገዱ ሁሉ ደመቀ። እዚህ ጋር ለምሳሌ ደመቀ የሚለው ተዘውታሪ ያልሆነ ቃል ነው። እዚህ ጋር ደግሞ ለሀገር ይሄ ዳር ድንበር የሚለው በብዛት የማንጠቀመው ቃል ነው። እሺ ሶስተኛው ላይ በውድድሩ የተሳተፉት ተማሪዎች ሁሉ በሙሉ ለገበታ ቀረቡ። እዚህ ጋር ለገበታ የሚለው ለየት ያለ ቃል ነው ማለት ነው። እንግዳ የሆነና ብዙ ጊዜ የማንጠቀመው ተዘውታሪ ያልሆነ ቃል ነው። በዛን ጊዜ የነበረው ፍጅት እዚህ ጋር ፍጅት የሚለው እጅግ አሳዛኝ ነበር። እሺ ቀጥሎ እዚህ ጋር ደግሞ የሽማግሌዎች የእርቅ ጥረት መና ቀረ። እቺ መና የምትለዋ ተዘውታሪ ያልሆነች ቃል ነች ማለት ነው። እሺ ወደ ዋናው ፒዲኤፋችን ስንመለስ ደግሞ ምን እናገኛለን? ሰዋሰው። እሺ እዚህ ጋር ነጠላና ውስብስብ በማለት ለየው ይለናል። ነጠላ ማለት አንድ ሐሳብ ብቻ የያዘ ነው። ፕላስ ደግሞ አንድ ግስ ብቻ ነው የያዘው ማለት ነው። ውስብስብ ግን ሐሳቡ ሁለትና ከዛ በላይ ሊሆን ይችላል። ሁለት ግሶችንም ይይዛል ማለት ነው። የክረምቱ ዝናብ ከቤት አያስወጣም ማለት እዚህ ጋር አንድ ሐሳብ ብቻ ነው የያዘው። ይሄ ነጠላ እንለዋለን። ነጠላ ነው። ሁለተኛውን ግን ተመልከቱ። አባቴ ከመጣ ሽርሽር ይወስደኛል። አሁን ሁለት ሐሳብ አለው እዚህ ጋር። አንደኛ የአባቴ መምጣት ነው። ሁለተኛ ደግሞ ሽርሽር መውሰድ ነው። ስለዚህ መጣና ይወስደኛል የሚለው ሁለት ግስ ሁለት ሐሳብ ስለሆነ ይሄ ምን እንለዋለን? ይሄንን ውስብስብ እንለዋለን። ህፃናት ከአቅማቸው በላይ ስራ መስራት የለባቸውም። ሐሳቡ አንድ ነው። ከአቅማቸው በላይ ስራ መስራት የለባቸውም ነው። ግሱም መስራት ነው። ይሄኛው ነጠላ ነው ማለት ነው። ፈተና ስለደረሰ ጥናታችንን እናጠናክር። ሁለት ነገር ነው ያለው። አንደኛ ፈተናው ደረሰ። ሁለተኛ ደግሞ ጥናትን ማጠንከር። ይሄ ምንድነው? ይሄ ውስብስብ ነው ማለት ነው። የትምህርት ቤታችን እርሰ መምህር በፈተናው ዙሪያ ማብራሪያ ሰጡ። እርሰ መምህሩ ማብራሪያ ሰጡ ነው። በቃ እዚህ ጋር ሁለት ሐሳብ የለውም ማለት ነው። ወይም ግሱ አንድ ብቻ ነው፣ ሰጡ የሚለው ነው። ስለዚህ ምን ይሆናል? ነጠላ ይሆናል ማለት ነው። ቀጥሎ ምን ይለናል? ከላይ በቀረቡት አረፍተ ነገሮች መሰረት 5 ነጠላ 5 ውስብስብ አረፍተ ነገር ስሩ ይለናል። እሺ 5 ነጠላ 5 ውስብስብ አረፍተ ነገር እንሰራለን። እሺ 5 ነጠላ 5 ውስብስብ እዚህ ጋር እንሰራለን ማለት ነው። 5 ነጠላ 5 ውስብስብ። እሺ መጀመሪያ 5 ነጠላ አረፍተ ነገሮችን እንስራ። የመጀመሪያው ፀሐይ በጠዋት ወጣች። ይሄ ነጠላ አረፍተ ነገር ነው። ሁለተኛ ልጆቹ ኳስ እየተጫወቱ ነው። ይሄም ነጠላ ነው። ሶስተኛ አበበ በጣም ፈጣን ሯጭ ነው። ይሄም ነጠላ ነው። አራተኛ እማማ ወጥ ሰሩ። ይሄም ነጠላ ነው ማለት ነው።
አምስተኛ ተማሪዎቹ መጽሐፍ እያነበቡ ነው። እዚህ ጋር ግሱ አንድ ነው። እዚህ ጋር እያነበቡ፣ እዚህ ጋር ሰሩ፣ እዚህ ጋር ሯጭ፣ እዚህ ጋር ደግሞ መጫወት፣ እዚህ ጋር መውጣት። እነዚህ አንዳንድ ግስ አንድ ሐሳብ የያዙ ናቸው። ነጠላ ነው የምንላቸው። ውስብስብ ደግሞ ሁለት ግስ ሁለት ሐሳብ መያዝ አለበት። እሺ እዚህ ጋር ዝናብ ስለዘነበ ወደ ውጭ መውጣት አልቻልንም። እዚህ ጋር መዝነቡና መውጣት የሚለው ሁለት ግስ ይኖረዋል። ሁለተኛ በደንብ ካጠናህ ማጥናትና ጥሩ ውጤት ታመጣለህ። ይሄም ውስብስብ ነው። ሶስተኛው ደግሞ የትናንትናውን ስብሰባ በጣም ረጅም ስለነበር ብዙ ሰዎች ተበሳጩ። ይሄም እንደዚሁ መበሳጨታቸው እንዲሁም ደግሞ ረጅም የሚለው ሁለት ሐሳብ ነው ያለው። እራት ከበላን በኋላ ቴሌቪዥን እንመለከታለን። ስለዚህ መብላታችን አንድ ግስ ነው፣ መመልከታችን ሌላ ግስ ነው። ስለዚህ ይሄም ውስብስብ ነው ማለት ነው። ወደ ገበያ ስትሄድ ዳቦና ወተት እንድትገዛልኝ እፈልጋለሁ። ወደ ገበያ መሄድ እንዲሁም ደግሞ ዳቦ መገዛቱ ይሄ ሁለት ሐሳብ ነው ያለው። ይሄም ውስብስብ ነው ማለት ነው። እሺ አሁን ወደ ዋናው ፒዲኤፋችን እንመለስ። እሺ የምዕራፍ ማጠቃለያ እናገኛለን ማለት ነው። የአንድ አንቀጽ ቅርጽ የሚወሰነው ምንድነው? ቅርጹን የሚወስነው የአንድን አንቀጽ ቅርጽ የሚወስነው ኃይለ ቃሉ ነው ማለት ነው። ቅርጹን ይወስነዋል። የኃይለ ቃልና መዘርዝር። ኃይለ ቃል ማለት የአንቀጹን ሙሉ ሐሳቡን ጠቅልሎ የያዘ ነው። መዘርዝር ደግሞ ዋና ቃሉን ያብራራል፣ ያስረዳል፣ ይዘረዝራል፣ መረጃ ያቀርባል ማለት ነው።